يا حبيبتي، وأنا بقدر أفهم قديش متضايقة أختها وليش عم تحكي هالحكي. مساء الخير يا حبيبتي، مالت سلامة مشش يا حبيبتي. أني እረዳለሁ እህትየው ምን ያህል አዝና ይህን እንደምትናገር። هيدا حكي مش منيح تحكي. ይህ ንግግር ጥሩ አይደለም የምትናገሪው። በክቲር ለቡሲ እኔ ቡሲን በጣም እወዳታለሁ። وصار اللي صار قلت له የተፈጠረው ነገር ተፈጥሯል። شو صار وعلى كل حال ለማንኛውም كل حال يعني هي يمكن الجمعية أخذوها أو بعدها بالمستشفى ጀምያ ኤምባሲ እያልን እናውራ። ምናልባት እሷ ጀምያ የምትለው ኤምባሲን ከሆነ ኤምባሲ አስክሬኗን ወስደውት ከሆነ እዛው ሆስፒታል ይሁን አላውቅም። بيروت مثل ما بتعرف كلكم አሁን ቤይሩት ላይ ዝግ ነው። ከሰኞ በፊት ቆይ ما في حدا بيحكي مع حدا قبل نهار التنين ማንም ከማንም ጋር ከሰኞ በፊት ማውራት አይችልም። على كل حال يوم التنين إذا مثل ما عم تقولي بدهم أهلها إنه نحن نبعتها ለማንኛውም እንደምትዩ ቤተሰቦቿ እኛ አስክሬኑን እንድንልክ ፈልገው ከሆነ إذا فينا نبعتها في جمعية መላክ ከቻልን تهتم بالأثيوبيات ጀምያ አለ ኢትዮጵያኖችን ቴኬር የሚያደርግ ጀምያ ኮሚኒቲ ለማለት ፈልጋ ይሁን ረሃ ድርጅት ለማለት ፈልጋ ይሁን ኤምባሲ ለማለት ፈልጋ ይሁን አይደል ነው። أثيوبية اللي هن هون ونشوف إذا في إمكانية نبعتها على أثيوبيا እድል ካለ إذا في إمكانية እድል ካለ የምንልክበት መጀመሪያ ልካለው የፈለጋችሁትን አድርጋለሁ ስትል ነበር። አሁን ደግሞ እያፈገፈገች ነው። መላክ እድል ካለ ነው የምትለው እዚህ ጋር رح نبعتها بس هن يتفقوا بين بعضهم بدهم نبعتها أو بدهم الجمعية መጀመሪያ እነሱ ቤተሰቦች ይስማሙ እንላካት ወይንስ فيها هون وين تدفنها ويس እዚህ ንቅበራት። يعني الحادث صار ونحن ما قلنا አደጋው ተፈጥሯል። في يعني هو برات بيتي أنا بالأول طابق عايشة وهي طلعت على الطابق الثاني تجيب غرض وتنزل እኮ ጣብዕ ታኒ ያለች አሁን ኤምባሲ ሰፋራ ነው። ማሬን ያውቃሉ ኤምባሲ ሰፋራ እንደሆነ። እሷ ሰፋራ ላለው ብላ ይሁን ጀምዕያ የምትለው እኔ ጀምዕያ ኸይርያ እዚህ ማውቀው እርዳታ ድርጅት ነው። በቤሩት ደግሞ ጀምዕያ የሚሉት ምን እንደሆነ አላውቅም። ዝም ብለሽ ደጋግመሽ አንድ አይነት ኮመንት አትጻፊ እንዳትመወጅ። እንትን وهيك صار قلت لها لأختها شرحت لها شو صار وبعدين هي أخذناها على المستشفى የቅድሙ ቮይስ ስምንተኛ ፎቅ ነበር የሚለው አሁን ደግሞ ሁለተኛ ፎቅ ነው የሚለው። ራይት ታኒ ታብዕ ታኒ እኮ ነው ያለችው። አሁን ታኒ ማለት እኮ ትኔን ነው። ቅድም እኮ ታስዕ አው ተማን አው ታስዕ ነበር ያለችው ቅድም። አሁንም ታምና ታኒ እኮ ነው የሚለው። ይሄ ሁለተኛ ነው አይደል? ይሄ የሚለው የቅድሙ ግን እኮ ስምንተኛ ነው ያለችው። የቅድሙ ቮይስ ላይ ያልነበራችሁ ትሆናላችሁ ያልሰማችሁ። الصليب الأحمر وحاولوا كتير ينقصوها بالجامعة. الصليب الأحمر ማለት ቀይ መስቀል በጣም ሊያድኗት ሞክረው ነበር። وبس هلا عطلي ما فينا نحكي مع حدا ما فينا نقول لازم عائلتها ياخذوا قرار ويقولوا لنا شو بدهم. አሁን እኛ ምንም ማድረግ አንችልም። ቤተሰቦቿ ይወስኑ አስክሬኑ ይምጣ ወይስ አይምጣ የሚለውን ነገር بعدها نحن بنجرب كل جهدنا نبعث. ከዛ እኛም ሁሉንም ነገር እንሞክራለን አስክሬኗን ለመላክ። الجمعية راح تحكي معهم وتبلغهم. اوكي ከዛ ጀምዕያ راح تحكي معهم تبلغهم ማለት ጀምዕያ ወይም ድርጅቱ እስካሁን ጀምዕያ ምን እንደሆነ እስከምደውልላት ድረስ ሴትዮዋ ጀምዕያ የምትለው ምን እንደሆነ አላውቅም። አሁን ስደውልላት ጠይቃታለሁ። ኮሚኒቲንም ሊሆን ይችላል። ጀምዕያ ይደውልና ይላል ያሳውቃል። وما بينفع هذا الحكي اللي طالع ونازل. ይሄ የምትናገሪው ጣልዕ ናዝል የተለያየ ነገር አይሆንም። አይዶኑ የባልየው እህት ምን ብላት እንደሆነ ሴትዮዋ አላውቅም። ይሄን ያለችው ኢንሻላህ ቡክረ ባዕድ ቡክረ እዛ ዓርፍና አይ ሸይ ኢንሻላህ ቡክረ ባዕድ ቡክረ ኢዛ ዓረፍና አይ ሸይ ማለት ነገ ከነገ ወዲያ ምንም ነገር ካወቀን በሕኪኪ አወራሻለሁ። اسمك دينا مثل ما قلتي لي. انت اسمك دينا مثل ما قلتي لي. وتكرم عينكم والعائلة المهم تاخد قرار شو بدها نبعتها على اسمه.
ቤተሰብ ይወስንና የፈለገውን እንትን هي ومتوفية. هي موجود. ما بدي أسأل بكرة إذا هي عند الجمعية ولا بعدها بالهوسبيتال. ነገ ጠይቃለሁ። እሷ አስክሬኗ ጀምዕያ ሄደ ወይንስ እዛው ሆስፒታል ነው ያለው? لأن بكرة ما في شغل، عطلة، ما حدا بيرد. وبعد ነገ እረፍት ነው፣ ስራ የለም። ስለዚህ ማንም ስልክ አያነሳልኝም ነገ ብደውል። عاد ليوم التنين بس أكيد ما ስለዚህ ሰኞ ብቻ ነው መልስ ማምጣት የምችለው። يعني برات المستشفى أو برات الجمعية ما في مشكلة. أكيد هي بمستشفى ومأمنينها لحد ما ياخدوا أهلها قرار. እርግጠኛ ነኝ እሷ እዛው ሴፍ ናት ሆስፒታል፣ ቤተሰቦቿ ውሳኔ እስኪወስኑ ድረስ። وبليز قولي لها لأختها إنه ما تحكي هذا الحكي اللي بلا عازي. أنا بحبها أكتر منهم. أو እባክሽ ለእህትየው እቺ የባል እህት መሰለች፣ ለእህትየው ንገሪያት እንደዚህ አይነት ነገር አትናገር። እኔ ከነሱ በላይ ወዳታለሁ። ቦሲን ማለት ነው፣ ሰራተኛዋን ነብሷን ይማረውና ولا أكتر منهم مثلهم. فبليز ما بحب اسمع هذا. ما أكتر منهم مثلهم، የእነሱን ያህል ወዳታለሁ። كيتو أختها وأنا بس أعرف شيء. طالما عم تقولي إنه أحد سألونا بالهوسبيتال أوكي. ሆስፒታሉ ኦኬ አስክሬኗን እንልካለን ካለ እናናግራቸዋለን። جمعية وهن راح يحكوا معكم، راح يتواصلوا معكم. أوكي. ጀምያው ራሱ ኮንታክት ያደርጋቸዋል፣ ያናግራቸዋል። طريق السفارة عن طريق الطريق السفارة. ስለዚህ الطريق ጀምያ ኮሚኒቲውን ይመስለኛል፣ ሰፋራ ኤምባሲውን ነው፣ በኤምባሲውና በጀምያው በኩል هن بيعرفوا شو بدهم يتصرفوا أكتر مني أنا. أوكي. እነሱ ከኔ በላይ ምን ማድረግ እንዳለባቸው ያውቃሉ፣ ጀምያና ኤምባሲው ሰፋራው። وفهميها إنه هيدا ما بينفع، هيدا ما بينفع، اللي راح شو بدنا نعمل. هيدا بدنا نعمل هيدا بدنا نعمل هيدا ተፈጠረ። እኛ ምንም ማድረግ አንችልም እና ንገሪያት ለእህቷ እንትን የምትናገረው ነገር ትክክል አይደለም። እኔ ቦስን እወዳታለሁ ነው የምትለው ሲዛ እሺ አሁን እኔ ሴትዮዋን ደውዬ ልጠይቃት። አሁን ከዛን ቀን በኋላ እሺ ከሰኞ ጀምሮ ያለውን ነገር አስረጅን። ድርጅቱን ጀምዕያ ነው የሚሉት። የምን ድርጅት ነው? ከሰኞ ጀምሮ ያለውን ነገር ማይክሽን አብሪና፣ ከሰኞ ጀምሮ ሰኞ ልክ ከበዓል በኋላ ሲከፈት ምን አደረገች? ከኢድ በኋላ ሴትዮዋ ምን ላይ ደረሰ የሚለውን ከዛ በኋላ ያለውን አስረጅን። ሴትዮዋ ጋር ከመደወሌ በፊት በደንብ ማወቅ አለብኝ ሁሉን ነገር። እሺ አንድ ሀቡ አንድ የመጨረሻ ቮይስ ነው። ከዛም በኋላ የላከችው እንጂ ከዛም በኋላ ምንም ያሉት ነገር ነው አይደለም። ይኸውልሽ እኔ ያልኩሽ ሰኞ ኢድ ሲያልቅ ሰኞ ኤምባሲ ሲከፈት ጀምያውም ስራ ሲጀምር የዛኔ አሳውቃቸዋለሁ። እስከዛ እናንተ ተነጋግራችሁ ቤተሰብ ወስኑ። አስክሬኑ ይምጣ ወይስ እዛው ይደፈን? ይምጣ ወይስ እዛው ይደፈን የሚለውን ወስናችሁ ንገሩኝ አለች። ሰኞ ሲደርስ ሴትዮዋ ደወለች ወይ እናንተ ደወላችሁ ወይ የሚለውን ንገረኝ። እሷ ድምፅ አስቀምጣላታለች፣ አልመለሰችላትም። እስካሁን ድረስ የመጨረሻው የሴትዮዋ ምላሽ የመጨረሻው ምላሿ ይህ ቮይስ ነው። ዓርብ ዕለት ያደረገችው ቮይስ ነው። የመጨረሻ ቮይስ አንድ አለ ባለፈው የተላከ የመጨረሻ ቮይስ ያሳልፋሉ ከላይ ላይ የሚለው ልላክልሽ። ቆይ አንዴ ቆይ ሀይል በልሽ ዋትሳፕ ላይ በቂ ላከልኝ ነው ያለው። ያንቺን ስልክ
የልጅቷ ስልክ ማለት 04 መጨረሻው የማን ነው? ድንቁ ያንቺ ነው? እሺ አሁን ቮይስ አደረገልሻለሁ። ላኪልኝ የመጨረሻውን ቮይስ። እሱን ሰምቼ ና ሴትዮዋ ጉዳዩ መጨረሻው ምን እንደሆነ ሳላቅ ሴትዮዋ ጋር ከደወልኩ አላዋቂ ባሽ ፉል ኢንፎርሜሽን ይዤ ነው ሴትዮዋ ጋር መደወል ያለብኝ። ድንቁ ሀቢባ ነኝ። ስም አጠራሪ ትክክል አይደለም መሰለኝ። ድንቄ ነው ማለት ያለብኝ። ድንቄ ትክክል ነኝ? ድንቄ ነው ስምሽማ? ድንቄ። እሺ ድንቄ፣ አሁን ዋትሳፕ ላይ ቮይስ አድርጌልሻለሁ። የመጨረሻውን ቮይስ እንድትልኪልኝ። መጨረሻው ምን እንዳለች ሴትዮዋ ማወቅ አለብኝ፣ እሷ ጋር ደውዬ ከመጠየቄ በፊት። ፎሎ አፕ ስላላረጋችሁ ነው ሰኞ ብላ፣ ሰኞ ሲደርስ እኮ ደውላችሁ ይኸው ሰኞ ነው ዛሬ ምን ያደረግሽልን ማለት ነበረባችሁ። እንደገና ደግሞ የዴት ሰርተፍኬቱን ልካልን የሞት ካርድ አለ አይደለ? የልደት ካርድ እንዳለው ሁሉ አንድ ሰው ሲሞት የሞት ካርድ አለ። ሰው እዛ ላይ ምክንያቱ ይጻፋል፣ የሞተችበት ምክንያት ላይ አዎ ወድቃ ነው ተብሎ ነው የሚጻፈው። ግን ካሜራ የለም ወይ የወደቀችበት አካባቢ የሚለውስ ነገር አይ ቲንክ ዋትሳፕን ለማየት ወደ ዋትሳፕ ስትሄድ ነው የነቀላት። መልሳ ስትጽፍ አስገቧት እና እስካሁንስ አስክሬኑ የት ነው? ማርች 19 ከሰዓት ነው አይደለ? 8 ሰዓት ሐሙስ በመጨረሻ ጊዜ አውርታ ማርች 20 እናንተ ኢድ የነበረው ማርች 20 ነው 25 ነው? ከኢድ ሳምንት በፊት እኮ ነው ኢድ የነበረው። ማርች 25 ነው ወይስ ማርች 20 ነው? ማርች 20 ነው ኢድ የነበረው። የኢድ ዕለት የዕለት ሁለት ነው የሞተችው። ሐሙስ ነው የወደቀችው። ለመጨረሻ ጊዜ ከእህቷ ጋር ያወራችው ሐሙስ ነው። እየተጣሉን ያለችውን ደግሞ እሱን ጠይቃታለሁ። ቆይ ቤት ውስጥ ሰው እየተጣላ ነበረ እና ሰው እየተጣላ ስለሆነ ነው ስደውይልኝ ያላነሳሁት። ቤት እየተጣሉ ስለሆነ ደንግጬ ስለነበረ ነው ስልክ ያላነሳሁትኝ። አሁን ልንወጣ ነው ከቤት ወደ ልጇ ቤት ልንሄድ ነው እና እዛ ስደርስ አወራሻለሁ አለቻት። የመጨረሻ ኮንቨርሴሽን ቢትዊን ሲስተርስ፣ በሁለቱ እህትማማቾች መካከል የተፈጠረው የመጨረሻው ንግግር። ከዛም በኋላ ስልክ ሳታነሳም ሳትመልስም ሲትቀር በነጋታው ድንቄ እየጻፈች ነው። ድንቄ ለማዳምየው የመዳም ስልክ ስለነበራት እህቴ ምን ሆና ነው ስልክ ማታነሳው ብላ ስትጠይቃት ህይወቷ ማለፉን ከፎቅ ላይ ወድቃ ነገረቻት። ህይወቷ ማለፉን አርብ ማለት ነው ማርች 20 የኢድ ዕለት የዕለት ሁለት። ዛሬ ማርች ስንት ነው? ማርች 30 10 ቀኗ ህይወቷ ካለፈ 10 ቀን ሙሉ አስክሬን ቤት ነው። ላክሽልኝ ዋትሳፕ ላይማ። እሺ አርብ ነበረ ኢድ እኮ አርብ ማርች 20 ነበረ። እሺ አንዴ እንስማው የመጨረሻውን የሴትዮዋን መልስ ሰምተን ነው አሁን ሴትዮዋ ጋር ደውለን ምን ላይ ደረሰ፣ አስክሬኑ የት ነው እና ውጤቱ ልትልኝ የማናገራት ሴትዮዋን። ما خلينا نسينا احنا بس ما اجى المكتب اخذ الاغراض وهو تكفل انه يبعث لكم اياها واذا عند ዋን ባይ ዋን ብተረጉምላችሁ ይሻላል አይደል? ما خلينا نسينا احنا بس ما اجى المكتب اخذ الاغراض ما خلينا شيء ነህና እኛ ምንም ያልሞከርነው ነገር የለም። ما خلينا شيء ነህና ማመን ነው ማለት እኛ ያላደረግነው ነገር የለም። የእሷን አስክሬን ለመላክ ማለት ነው። ግን መክተቡ እቃዋን ሊወስድ አልመጣም። ዋን ሰከንድ ما خلينا شيء نحن بس ما اجى المكتب ما خلينا شيء نحن بس ما اجى المكتب እኛ ምንም አልተውንም፣ ግን መክተብ አልመጣም። እኛ ምንም አልተውንም ማለት ما خلينا شيء ምንም አላስቀረንም። ما خلينا شيء نحن بس ما اجى المكتب اخذ الاغراض ما اجى المكتب اخذ اغراض እኛ ምንም አልተውንም። ላይ እቃዋን ሰብስበናል አይነት ነገር መሰለኝ። እቃዋን ሸክፈናል፣ አዘጋጅተናል፣ ግን መክተቡ አልመጣም። ما خلينا شيء نحن بس ما اجى المكتب ጋይስ ما خلينا شيء بس ما اجى المكتب ማለት ነው ማለት ነው። ما خلينا شيء ማለት ከእቃዋ ምንም አላስቀረንም፣ ሰብስበን አዘጋጅተናል፣ ግን መክተቡ ነው ያልመጣው ለማለት አለ። አዳምጡ።
ما خلينا شيء نحن، بس ما اجى المكتب اخذ اغراضه وهو تكفل انه يبعث لكم اياها. هو تكفل انه يبعث لكم اياها ማለት መክተቡ ኤጀንሲው ያመጣት በራሱ ስፖንሰርነት ትከፈል ማለት ከፊል ራሱ ስፖንሰር ሆኖ እናንተ ምንም የአስክሬን የሚከፈል ነገር ሳይኖር መክተቡ አስክሬኑን ሊልክላችሁ ነው። ግን መጥቶ እቃዋን አልወሰድም። ማከሌነ ሸይነህና ማለት እኛ ምንም ራሳችን ጋር ያስቀረነው እቃዋ ንብረቷ የለንም ነው። ሜቢ እቃዋንም አብራችሁ ላኩ የሚል ጥያቄ ተጠይቀው ሊሆን ይችላል፣ ተጠይቃ ሊሆን ይችላል። ሴትዮዋ ለዚህ ቮይስ ምላሽ የሰጠችው ሰው ምን ተልኮላት ነው የሚለውን ቮይሱንም መስማት አለብን። ያን የመጀመሪያውን ቮይስ وإذا عندكم حدا تبعته تاخد الشنطة وتاخد غير ሰው ካላችሁ ቤት ልካችሁ ሻንጣዋን የሚወስድ ሰው شو دين. بس أنا يعني ما بعرف، بدنا نرجع نتصل بالمكتب إذا عم تقولي ካልሆነ ደግሜ መክተብ መደወል አለብኝ ማለት እናንተም ሰው ከላካችሁ ይቻላል፣ እቃዋን መውሰድ ትችላላችሁ ነው። لأنه ما حدا إجي. حشوف بكرة المكتب إذا بيجي حدا بياخدهم بيرجع ነገ መክተብ አያለው ሰው ልኮ የሚወስደው ሻንጣዋን። بس ما بعرف إذا ممكن. المهم هي وصلت لعندكم أو لا. ዋናው ነገር እሷ አስክሬኗ ደረሳችሁ ወይስ አልደረሳችሁ? قالوا لي إنه خلص بعتنا قالوا لي إنه خلص بعتنا مكتب اوريدي لكيوالو علينا سكرينون. ما بعرف إذا بعد ما قدروا يطلعوها من البلد، لأنه أنت عارف ما بعرف لقاءاتي هنا يهون بلد كيف، فبس بتكون موجودة عندهم. أنا ما بعرف الأدريس تبع المكتب بكرة. ليش بعد ما بعتوها معهم الأدريس تبعكم والتليفون؟ እንዴት እስካሁን ድረስ አላኩትም? ለምን እስካሁን አላኩትም? شيء أنا ما عندي شيء، يعني ما جيب ولا عندي على البيت إني دغري ቤት አላመጡትም አስክሬን ምን እኔ ጋር የለም። مثل بعتوها هيك قالوا لي እነሱ بعتوها እንደላኩት ነበር የነገሩኝ። بتأكد يا حبيبتي؟ أوكي ميرسي። በታከት የሀብቴ ኦኬ ሜርሲ ማለት አረጋግጣለሁ። እሺ አመሰግናለሁ ይላል። مثل هلا بكرة ما بعرف إذا عطلة بكرة سبت مثل هلا بكرة ማለት ነገ በዚህ ሰዓት يمكن للتنين ما يقدروا بعتوها اليوم ወይ ደግሞ ለተነين ማለት ሰኞ ማለት ነው። عارفة انت كيف وضع لبنان ووضع الطيران؟ ታውቂያለሽ ልብናን ያለበትን ሁኔታ የፕሌኑን ሁኔታ الشو الأسبية الطيارة ما عم تجي يمكن የኢትዮጵያ ኤርፕሌን አይመጣም ምናልባት። بتأكد لك بسأل حكيني مثل هلا አረጋግጥልሻለሁ ጠይቅልሻለሁ። بلكي عرفت شيء ምናልባት የሆነ ነገር ካወቅኩ። شكرا لك. አመሰግናለሁ። يعني أنا ما بقدر عم حاول ساعد، بس እኔ የቻልኩትን ያህል ለመርዳት እየሞከርኩ ነው። قدر أكتر من اللي عم يصير. هو المكتب مستلم كل شيء اللي اتصل، ቢሮ ሁሉን ነገር ተረክቧል። مفترض إنه هو يأمنها لعندكم. እሱ ራሱ እናንተ ጋር እንደሚያደርሳት ተናግሯል። መክተቡ ቢሮዋ ያመጣት ማለት ነው። كثير مصاري كثير مصاري. بتأكد بكرة ست حكيني مثل هلا بلكي بكونوا ردوا فيكم. ይችላል أسرت كمان ولا أحد ما بيردوا. ቅዳሜና እሑድ ደግሞ አያነሱም። كيف؟ سوري يا حبيبتي، بس أكيد يعني موجودة عند المكتب، بس لنشوف شو عندهم هن يقولوا. ሶሪ ሀቢብቲ ያኔ መውጁዳ بالتأكيد መውጁዳ عند المكتب ማለት በእርግጠኝነት መክተብ ነው የምትኖረው። እናንተ ጋር ካልደረሰ አስክሬኑ መክተብ ነው ማለት ነው። ስለዚህ መክተብ አረጋግጬ እነግርሻለሁ ይላል። ይሄ የመጨረሻው ቮይስ። ይህን ቮይስ መቼ ነው የላከችው ሴትዮዋ?
tomorrow. There's nothing. ሚዩታችሁን አድርጉ ማይኩ። You're now on. She will take. አዎ ቀኑን ይኸውና ላኪ ንገሪ። She's going now. ሐሙስ ቀን ይመስላል። ለምን ቅዳሜና እሑድ አያነሱም? ሰኞ አሳውቃለሁ ካለች የቮይሲት ነገ አርብ ደግሞ ሞክሬ ነገ ቮይስ ውስጥ ከተላከበት ሰዓት ቡክራ ቢሀይል ወቅት አለች። በዚህ ሰዓት ካልመለሱ ቅዳሜና እሑድም አይመልሱም። ስለዚህ ሰኞ ብላለች። ስለዚህ ሐሙስ ነበር ማለት ነው የቮይስ የተላከው። ከቻልሽ ቀኑን ስክሪንሻት አድርገሽ ላኪልኝ። እንዴ አንዴ የሁላቸው የመጀመሪያው ቮይስ ላይ ሁለተኛ ፎቅ፣ የመጀመሪያው ቮይስ ላይ 8ኛ ወይም 9ኛ ፎቅ ይላል። ሁለተኛው ቮይስ ላይ ከሁለተኛ ፎቅ ይላል። እና የትኛው ነው ትክክል? የትኛው ነው ትክክለኛ? ከሁለተኛ ፎቅ ነው ወይስ ከ8ኛ ፎቅ ነው? ተደርጎ ተልኮ ልከልልሻለሁ። እሺ እናቴ፣ ከሌላ ሰው ላይ ነው እንትን የተደረገው፣ ከሌላ ሰው ላይ ነው ሼር የተደረገው። እኔ ደግሞ ታዲያ እንዴት አውቃለሁ ከሌላ ሰው ላይ ሼር ከተደረገ? ሴትዮዋ መቼ እንደደወለች በምን አውቃለሁ? ይሄ እኮ የሴትዮዋን ቮይስ የሚያሳይ ነገር እኮ። የሌላ ከችለት ኦሪጂናሉ ሰው ይላክልኛ። ኦሪጂናሉ ቮይሱ የተላከለት ሰው ማን ነው? ያ ሰው ስክሪንሻት አድርጎ ይላክልሽና ላኪልኛ። ኦሪጂናል የመለሰችበትን ቀን ፎርዋርድ የተደረገበት ሳይሆን ኦሪጂናል ዋና ቮይሱ ይላከችለት ለማን ነው? If they will play, leave it there. Toys, the kids toys, playing toys. So what is going here? I'm so tired. I said, no, next time don't bring again. Khalas, she said. You know, we take the toys there and then it bring. What's this? Since it was a rain, the AC, It's not working, no? It's not coming cold. 6 is better. Try. What is not working? Look I feel it, it's not working. Only wind without. No, even this is working remote. Why? Maybe you think it's from the battery? Let's check. It's from the battery. ለዛ ነው የእኔ ቆንጆ አብዬ አይሰማም እያሉ ኮመንት ላይ እሺ፣ ትንሽ እሺ፣ አሁን ይሻላል መሰለኝ። እሺ ቆይ ልታስተካክል። ሄድፎን ካረግሽ ሰላምዬ ሄድፎኑን ንቀይው። እሺማ ሄድፎን አለሽ? የለም እናቴ። እሺ በቃሽ። ማባልፍ ብዙ ሰው ነው ድምፅ የሚልኝ እና ግራ ነው የሚገባኝ። አቡዬ እሺ በቃ ሁሉንም ሚዩት አድርጊያለሁ። እኔ ሚዩት አደርጋለሁ። እንሰማሻለን። ቀጥይ ሰላምዬ። ሰላም እየጠበቅንሽ ነው ማሪ። ሚዩት አድርገናል ሁላችንም ያንቺ ድምፅ በደንብ እንዲሰማ። ኦኬ እሺ፣ ሚዩት አድርጋችሁ ልታዳመጡ ነው። እሺ አቡዬ። እና በሞተች ሰዓት ላይ ቀይ መስቀል ላይ ያነሳትኝ። ቀይ መስቀል አንስቷት ሆስፒታል ከገባች በኋላ ሕክምና እያደረገች ነው ያረፈችው። ለኤምባሲ አላመለከተችም። ከቤተሰብ ጋር ነው ኮሚኒኬት ያደረገችው። ይሄ ስለነበር ሴትዮዋን ሳወራት ከኤምባሲ ጋር አላወራም አለች። የኔን አድራሻ ወሰደች። ሙሉ ዶክሜንቴን የኔን ሰጥቻት ከፖሊሶቹ ጋር ኮሚኒኬት ላድርግሽ አለች። ችግር የለብኝም አልኳት። እኔ እንደ ህዝብ ነው የማገለግለው የኮሚኒቲም እንትን ነኝ አልኳት። ኦኬ አለችኝ። የዋናችንንም የቦሳችንንም ስልክ ሰጠዋት። በማግስቱ ዝግ ነበረ። ሰኞ ዕለት ነው ለእኔ መልስ የመለሰችልኝ። ልጅቷ አርባ አርፋ ቅዳሜና እሑድ ዝግ ነበረ።
አርብ ዕለትም ዒድ ነበረ ባህል ስለነበር ማለት ነው። ከዛ መልሳ ቅዳሜም እሑድም ሰኞም እዚህ ዝግ ነበረ። ማክሰኞ ኤምባሲው ሲከፍት ሰዎቹ አልመጡም። ስላልመጡ ኤምባሲ ደውልላትና ልጅ አርፋለች አንቺ ጋር ዶክሜንቷን ይዘሽ ነይ ብለው አሏትኝ። እኔ ትልቅ ሰው ነኝ አልችልም፣ በውክልና ነው የማደርገው፣ በጠበቃ ነው ይህን ጉዳይ ላስፈጽም የምችለው አለች። ከእነሱ ጋርም ተነጋገረች። ፖሊሶች ከኔ ጋር ደውሉ። እኔን ሲደውሉ ፖሊሶች ያለውን ነገር ያው ከኤምባሲ ጋር እንዲያወሩ ከዋናው ጋር ኮሚኒኬት እንዲያደርጉ ህግ አለው ሁሉም ነገር። እቺ ልጅ እንዴት ነው የሞተችው? ለምንድን ነው? ቅድምም ስታወሪ እየሰማሁሽ ነው። የሞት ሰርተፊኬት ይሰጠናል እና ቪዛ ሲሰጥ የሞት ሰርተፊኬት አለው። ያም ነገር ስለነበረ ሴትዮዋ አላመለከተችም። እየሰራች ያለችው ጀማዬ ከምትላቸው ጋር እና ከእንትኖቹ ጋር ብቻ ነበረ፣ ከኢንሹራንሷ ጋር ነበር ስራውን ልትሰራ የፈለገችው። ቤተሰብ ሲፈቅድ ራሱ በኤምባሲው እዚህ ሀገር ትቀበር እንኳን ብሎ ቢል ቤተሰብ በደብዳቤ ነው የሚያስገባው። ውጭ ጉዳይ ሚኒስተር ተልኮ ነው ወደዚህ ልትቀበር እንኳን ከተባለ። ይህን ሁሉ አስረድቻቸው ነበር። ይኸውልሽ አቡዬ በእሷ ጉዳይ 4-5 ሰው ነው የሚደውልልኝ። በቀጥታ ሁሉ ከኢትዮጵያ ይደውላሉ እና ለዛ ለሁሉም ነው መልስ እየሰጠ ያለው። አሁን ፕሌን ዝግ ነው። ፕሌን ዝግ ስለሆነ ከእናንተ ጋር ያለውን ወረቀት ጨርሱና ላኩልን ብያቸው ባለፈው ሳምንት ላይ ወረቀቱን ጨርሰውልን ነበረ። ቤተሰብ አስክሬኑ እንዲላክ ያለውን ነገር ግን ስህተት ተፈጥሮባቸው ነበር። ደብዳቤ ሲልኩ አንደኛው ላይ በህመም ብለዋል፣ አንዱ ደግሞ በድንገት ብለው ቤተሰብ ልኮ ነበር። ይሄ ሚስቴክ አይፈጥርም፣ ወደዚህ ስለሆነ የሚመጣው አልኳቸው። አስክሬኑ ከዚህ ወደዛ ስለሆነ የሚላከው ከዚህ ስትቀበሉ ዶክሜንቱ አይላክላቸዋል። የእናንተ ስህተት ነው። ከዛ ስትልኩ ህመም አላችሁ ብዬ ነገርኳቸው። ያው ይሄ ነው ያለው አቡዬ እና ፕሌን ዝግ ነው። ዛሬ ነገ የሚባልበት ነገር የለም። ኢንሹራንስ አላትኝ። በኢንሹራንስ ነው ልጅቷ የምትላከው። ሜቢ ሴትዮዋ ልትከፍል የምችለው የፍሪጅ የበራድ ነው። ቢሮም አትቀመጥም። ሰው አይደለችም። ኦልሬዲ ይች ልጅ በድን ሆናለች የኔ እናት እና ያለው ነገር ይሄ ነው። ኦኬ እሺ። ግን ካሜራ ምናምን ታይቶላታል ልጅቷ? እንዴት ነው አሁን ቤተሰቦቿ ማወቅ የሚፈልጉት? አሁን ወንጀል ካሜራ አለ ወይ ሆነ አውዬ ይኸውልሽ፣ ልጅቷ ወድቃ ትሞት፣ ተገፍትራ ትሞት፣ በሽታ ይኖርባት፣ አረቦቹን አናምነው። መረጃዎች በሙሉ ይጣራል። ፖሊስ ነው የሚያጣራው። ተገፍትራ ይሁን አዙራት ይሁን ምን ይሁን የሚለውን ነገር አጣርተው ነው የሚሰጡት። አሁን አስክሬኑ ያለው ሆስፒታል ነው። ሆስፒታል ነው አብዬ፣ ሆስፒታል ነው። ስለዚህ ዳይሬክትሊ ኤምባሲ ቆንጽላ ጽሕፈት ቤት ደውሎ መጠየቅ ይቻላል ማለት ነው ስላለው ነገር። እንደገና ስለዚህ ሴትዮዋ ለመጨረሻ ጊዜ የላከችው ቮይስ ላይ የሚለው አስክሬኗ ሆስፒታል ይሁን እኔ እንደውም እንደላከላችሁ ነበር ቢሮ ማቀው ለቢሮ ብዙ ብር ከፍያለው ብሏል እና ብላለች ሴትዮዋ። ለቢሮ ብዙ ብር ከፍያለሁ፣ ቢሮ አስክሬኑን ሊልክላችሁ ራሱ እናንተ ምንም 5 ሳንቲም ሳትከፍሉ ምንም አይነት ገንዘብ ሳትለምኑ ሚዲያ ላይ ራሱ ችሎ እንዲከፍል እኔ ብዙ ብር ከፍያለሁ ለቢሮ እና እኔ የማውቀው እንደውም እንደላከለ ኢንሹራንስ ካላት ሴትዮዋ ለምን ብር ከፈለች ለቢሮ እኮ እያልኩሽ ያለሁት ይሄ ነው ያልገባኝ። እኔም አሁን ኦልሬዲ ኮሚኒኬት ስላደረግኳቸው ከኤምባሲ ጋር እኔ ወጣሁ ያለውን ነገር ከኤምባሲ ጉዳዩን የያዘው ማን ነው? እኩል ነግርሽ አቡዬ ይኸውልሽ፣ አሁን ሴትየዋ መክተብ የምትለው ሜቢ መክተብ የምትለው የበራዱ ሊሆን ይችላል። ልትከፍል የምችለው የበራድ ነው እንጂ የአስክሬን መላኪያ ምናምን አይከፈልም። የበራድ ለሆስፒታሉ ነው የምትከፍለው እንጂ ለመክተብ ምን አገባው? ለመክተብ ነው ያለችው ከፈል። አዎ ሜቢ ያው በውክልና ስለሆነ እየተንቀሳቀሰች ያለችው በጠበቃ ስለሆነ ያንን ነገር ለጠበቃው ሰታ ጠበቃው ለኦፊስ ከፍለው ሊሆን ይችላል። ኦልሬዲ እነሱ ጋር ዛሬ ያለው ኤምባሲ ጋር ያለውን ዛሬ የዛሬውን ቀን ነው እንጂ ያልሰማ ነው። እኔ መደዳውን ያለውን ነገር ከኤምባሲዎች ጋር እያወራሁ ነው። ከሴትዮዋ ጋር ነው እጄን ያወጣሁት። ምክንያቱም ሴትዮዋና ኤምባሲው ከፖሊሶች ጋር ነው መነጋገር ያለባቸው። በልጅቷ ጉዳይ ግን እነዚህ ልጆች እኔን አደራ እስካሉኝ ድረስ ከኤምባሲዎች ጋር ቀጥ ብዬ እያወራሁ ያለሁትም በእነዚህ ጉዳይ ነው። ኔ
እኮ እዚህ ጋር መናገር ካልፈለግሽ ሰላምዬ በውስጥ በዋትሳፕ ንገሪኝ እና ጉዳዩን የያዘውን ሰው ላናግረው እና በትክክል ምን ላይ እንደደረሰ እና ዴዝ ሰርተፊኬቷን ደግሞ ቤተሰቦቿ እንዲታይላቸው ይፈልጋሉ። ምክንያቱም ካሜራ እንዲታይላቸው ይፈልጋሉ። ተገፍትራ ትውደቅ፣ በራሷ አክሲደንት ትውደቅ ማረጋገጥ ይፈልጋሉ። ለዛ አሁን ሴትዮዋ ጋር እደውላለሁኝ እና ብዙ ነሽ ከጎንሽ ያለችውም ደውላላት ሪከርድ አድርጋታለች። እሱንም ከፍተውና ምን ምን ጥያቄዎች እንደጠየቀቻት ምላሿን እንሰማለን። እኔ እደውልላታለሁ ለሴትዮዋ እና ኤምባሲ ደግሞ የእሷን ጉዳይ ያዘውን አካል ስም ንገሪኝ እና በውስጥ ዋትሳፕ ላይ አናግሬ ጉዳዩ በትክክል በቀደም የላኩልሽ አብዬ ራሱ ነው። የተለያየ ዲፓርትመንት መሰለኝ እኮ የወንጀል ጉዳዮች እንደዛ ከሆነ ጠይቀዋለሁ። ዋትሳፕ ላይ አወራውና ጠይቀውና በትክክል ምን ላይ እንደደረሰ ማለት ቆይ 10 ቀን ሆናት እኮ ካረፈች። አስክሬኗ በረዶ ቤት 10 ቀን ሆነው። ማርች 20 ነው ህይወቷ ያለፈው። ዛሬ ማርች 30 ነው። እና ተመርምሮ ምናምን እስኪላክ ማክሲመም ምን ያህል ጊዜ ይፈጃል ብለሽ ትገምታለሽ? ከዛ በፊት ሬናል ተላከም ገባኝ። ኖርማሊ ስንት ጊዜ ይፈጃል ብለሽ ትያለሽ? ያው የፖሊስ እስከዛሬ ካየሽው አንጻር በአማካኝ ቶሎ አይላክም አስክሬን። በጣም ከ15 ቀን ከዚህ በፊት የቃልን ይሄዳል እኮ እዛ ይሄዳል። ከየትኛው ፎቅ እንደወደቀች እንዴት እንደ ከዚህ በፊት ቃልን ታስታውሻለሽ? የቃል ጊዜ 15 ቀን የፈጀው። አሁን ዝግም ስለሆነ ስለማይገቡ ቶሎ ቶሎ ፖሊሶቹ ሄደው ገና ያያሉ እንዴት እንደወደቀች፣ ከየትኛው ፎቅ ላይ እንደወደቀች ፕላን አንስተው ነው የሚመጡት። ኤምባሲዎቹ ዝም ብለው አይቀበሉም ምርመራውን። ይሄዳሉ እዛ ቦታው ላይ የሞተችበት ቦታ ላይ ይሄዳሉ። ኦኬ እኮ ያንን ውጤት ቤተሰቦቿ ማየት ይፈልጋሉ። ሰው አሁን ድንቅነሽ እንኳን ደህና መጣሽ። ቴንኪው ሰላምዬ፣ የኔ እናት እናመሰግናለን በጣም እና የነገርሽኝን አካል ቁጥሩ ስላለኝ ኦልሬዲ ዋትሳፕ ላይ አወራው እና ጠይቀዋለሁ። ፕሊስ ቤተሰቦቿ ተጨንቀዋል። ጉዳዩ ምን ላይ እንደደረሰ ማወቅ እንደዚህ ፎሎ አፕ ካላደረግን ቶሎ ቀን በቀን ካልተከታተልን ምንም ነገር እያለቀ አይደለም። ኤምባሲዎች ጋር መከታተል አለብን። ዴይ ቱ ዴይ በመደወል ፑሽ ማድረግ አለብን። በጣም ፑሽ ይፈልጋሉ የእኛ ሀገር ኤምባሲዎች፣ በየሀገሩ ያሉት ፎሎ አፕ ፑሽ ይፈልጋሉ በጣም። እሺ እና ሳልዬ በጣም ነው የማመሰግን የኔ ውድ እህት፣ ክበሪልኝ። የኔ እናት እሺ፣ እናቴ አለው በውስጥ አውረኛለን። እሺ እኔ ፍቅር እሺማ፣ እሺ ቡዜ፣ እሺ እኔ እናት ቡዜ፣ ሰላም እንዴት ነሽ? እና እግዚአብሔር ይመስገን። እንዴት ነሽ? አለን ውዴ። ሴትዮዋን አናግርሻት ነበረ? አዎ አናግሪያት ነበር። መቼ ነው ያናገርሻት? ቀን ትናንት ወዲያ። ከትናንት ወዲያ። እሺ ጥሩ። ስለዚህ ያንቺ ነው ሌተስት አፕዴት ማለት ነው። እሺ ቮይሱን ተልኮልኛል፣ ሪከርድ ያረግሻት ስታወሩ እና ምንድን ነው የጠየቅሻት? እኔ እንዴት ነው የሞተችው እና ምን ሆና ነው የሞተችው ብያት ነው ጠየኳት። ያው እኔ ምንም አላረኳትም፣ ሳሎን ልክያት ነው ምናምን እንደዛ ሻንጣታ ነው የሞተችው። ሳሎን ማለት ፀጉር ቤት ነው ነው። ሳሎን ማለት አሁን በአረብኛ እኮ ሳሎን ማለት እዚህ ሰው የሚቀመጥበት ማለት ነው። ሳሎን ማለት ሳላ። አዎ ሳላ ልክያት አልመጣም ስትል እዛው ነው ሸንተራታ ሞታ ያገኘዋት አለች። ሌሎቹም ፎቅ ነው ያለች፣ 2ኛ ፎቅ 8ኛ ፎቅ ስትል ነበረና እኔ ደግሞ ማለት ዋላንቺ ቮይሱን ልክፈተው። አዎ ክፈች፣ ችግር የለም። እኔ እና እሷ ነው እኔ ዳይሬክት ነው የቀጥታ ደወልኩላት፣ ዋትሳፕ አልመልስም ብለን ማለት ነው። 3 ቮይሶች ነው ያሉት እኔ ጋ። አንደኛው ላይ ከ8ኛ ወይንም ከ9ኛ ፎቅ እቃ ልታመጣ ወጥታ ነው የሚለው። 2ኛው ቮይስ ላይ 2ኛ ፎቅ ላይ እኔ የምኖረው 1ኛ ፎቅ ነው። የመጀመሪያው ቮይስ ላይ እኔ ቤታችን 1ኛ ፎቅ ነው። ከጎረቤት 7ኛ ወይም 8ኛ ታምን አውታስን ያለች 8ኛ ወይም 9ኛ ፎቅ ላይ ከጎረቤት ቤት እቃ ልታመጣ ሄዳ ምን እንደመጣላት ሀሳብ አላውቅም። በረንዳው ላይ ቁጭ አለች፣ የበረንዳ መደገፊያው ላይ ቁጭ አለች እና ከዛ ላይ ወደ አዙሯት ወደቀች ነው የምትለው። የሁለተኛው የመጀመሪያው ላይ ደግሞ
ልጇ የደወለችላት ሰዓት ሴትዮዋ አሁን ሳሎን ልቅያት ብላለች ያለች። ይሄ ደግሞ ሌላ የተለየ ነገር። أنا اسمي بزنش. إيش؟ أنا اسمي بزنش. إيش فيها أختي؟ إيش صار فيها النمر؟ ፈጣን ላይ ነው። ሶሪ ቆይ ላስተካክለዋም። ሶሪ اسمك أنت مثلا؟ أنا اسمي ሹ እንቲ እስምክ መሰለን። ለምሳሌ አንቺ ማን ነው ስምሽ አለቻት መዳምየው። እሷ ደግሞ አና እስሜ ብዙ ነሽ አለች። أنا اسمي بزنش. إيش فيها أختي؟ إيش صار فيها إنها ماتت؟ እህቴ ምን ሆና ነው የሞተችው? حبيبتي ما في يوم حكيت 10 مرات هيك تغني لي لأهلك ولأخوتك ما قالوا እኔ 10 ጊዜ ለእህቶችሽ ለቤተሰቦችሽ ነግሬያለሁ። አልነገሩሽም? شو بدي أعمل أنا بعد؟ أنا بدي أختي ممكن أنا بدي كيف واحد بدون تعبانة كيف يموت؟ يعني واحد بدون تعبانة አንድ ሰው ሳይታመም እንዴት ዝም ብሎ ይሞታል አለቻት። يقوم اليوم يموت؟ بس عندي أختي طلعت على حلمي وبطلت حالي. إيش؟ شو؟ إيه؟ ما قالوا لك أهلك؟ ما قالوا لي. ቤተሰቦችሽ አልነገሩሽም ወይ? አላስረዱሽም ወይ? إيش صار؟ إيش سويتي؟ ولا سويت شيء أنا. هي كانت متضايقة مشان إمها وقلت لها بضعتك تعملي تكت وبتروح. እኔ ምንም አላረኳትም። እሷ ዛዕላና ነበረች ስለ እናቷ ታማ መሰለኝ ቅድምን ብላለች። እና ካነት ዛዕላና ምሸን እማ መሄድ ከፈለሽ ወደ ኢትዮጵያ ሂጂ ብያት ነበረ። መቀመጥ ከፈለሽ ተቀመጪ ብያት ነበረ። طيب اوكي ايش صار؟ انا كنت كلمتش بالواتساب. هذا اللي صار በቃ ይሄን የተፈጠረው راحت وما رجعت. بعدين بقيت محلها كانت رايحه قلت لها شوفي لي اياها وينها. رجعت عم تصرف وتذكر في شعر النظر. مدام ترى انا قاعده اتكلم على السوالف كيف صارت معك. ገባኝ። የምትናገረው ነገር አልገባኝ። ماتت. طلعت على الشط وسبت حالها. وفكرت واجوا. طلعت على الشط ሳሎን አላለችም እንዴ? ብዙ ነሽ። ጥላት አሸጥ ሸጥ ምንድን ነው? ፎቅ ነው? ጣራ ሰጣህ ነው እኔ የማውቀው በካሊጅኛ። በቤሩትኛ ሰጥ ነው የሚባለው። ሸጥ ጣራ። مدام لو سمعتي انا قاعده اسال كيف ماتت. هي كلمتنا خميس وهي كيف ماتت. يا حبيبي كلمنا مكتب نحن واخذ. يا حبيبتي كلمنا مكتب. شو دخلوا مكتب؟ ጥያቄው እንዴት ሞተች አስረጅኝ ነው። وعملنا معاملات بس يستاهل الاشياء من لبنان اللي الظهري هي تدفعي مصاري. لو سمحت مدام كلميني من واتساب. لو سمحتي كلميني من واتساب وانا بدي فهم. انا بدي اشوف صوره مال هي كيف ماتت كيف طاحت. لو سمحتي كلميني من الواتساب. لو سمحتي. ሳሎን ብለሻ ነበር እንዴ? ብዙ የታለች? ሳሎን እኮ አይልም ይሄ ሸጥ ነው የሚለው። ሰጣህ ለማለት ፈልጋ ነው ሴትዮዋ። ቆይ እስኪ طلعت جيب أخراج من البناية كوالج صالون لكيات على لتشم انتنا بزونش عربني أتكم راحت وما رجعت. አሁን ይኸውላችሁ ጎረቤት ዕቃ ልታመጣ ሄዳ ከዛ ቀረች፣ በዛው አልተመለሰችም። ከዛ ስደወልኩና ይልኝ ኔትወርክ ነበላት። ይልኝ የታለች ሰራተኛ እስካሁን አልመጣችም። ይልኝ ስላት ልታያት ስትወጣ ጮኸች። ቅድም ደኤትላ ብላ ከዛ አልቀጠለችም ነበራ። ቁርጥርጥ ያለ ነው ሴትዮ የምታወራው። በትክክል ማስረዳት አታውቅም።
أنا قاعدة أتكلم على السوالف كيف صارت ماتت يعني كيف ماتت. طلعت على الشط وثبت حالها. እሺ ሴትዮዋ ጋር ልኬት ነበረ። ከሴትዮዋ ቤት ወጥታ በረንዳው ላይ ጣራው ላይ ነው። مدام لو سمعتي أنا قاعدة أسأل كيف ماتت هي كلمتنا خميس كيف ماتت. يا حبيبتي اسمي كلفنا مكتب نحن واخذ مصاري. اضطرزنا. سلام حبيبتي عم يدخل الشريف مظبوط في بنت السورية جاي على الفراش. البنت كانت طيبة وماتت بالمستشفى يعني جايبينها بس البنت كانت طيبة ماتت بالمستشفى يعني بهوت نبرك ستهير كذا هوسبيتال موتج. ወረቀት ተደርጎላት ወደ ኢትዮጵያ ልትላክ ነው። ቆየው ደብዳቤው ልካልኛል። አንዴ አንብቤ ደብዳቤውን የመዳማ ያው ጋር ቀጥታ እደውላለሁ። እሺ አስክሬን እንዲመጣ እንዲቀበር ለማድረግ የሚሞላ ቅጽ ይላል። ለምንድነው 10 ስልክሽ የሚደወለው ማሬ? አለልቱ አድራሻ ከዛ ስልኩ ከዛ የሟች ሙሉ ስም ቦሴ ከበደ ደረሱ ነው የሚለው። ቦሲ ነው እዚህ ጋ ያለው ግን ቦሴ ነው ስም። የፓስፖርት ስሟ ቦሴ ከበደ ደረሱ። ህይወቷ ያለፈበት ሀገር ቤሩት ሊባኖስ። ከሟች ጋር ያላቸው ዝምድና ባለቤቴ ባሏ ነው። ይሄ የሞተበት ምክንያት ባልታወቀ ምክንያት ኦኬ። በውጭ ሀገር አስክሬኑን የሚልክ የሚቀብር ተወካይ ስም ሙሉ ስም ቀባሪዋ ኸይሪያ ማን ነው? ከዲህ ሳለ የመዳምየው ስም ነው። ኸይሪያ ነው ስሟ መዳምየው። እሺ የሚፈልጉት አገልግሎት እኔ አመልካች የማመለክተው ጉዳይ ባለቤቴ እንዲደረግልኝ የምፈልገው ድጋፍ ቤሩት ሊባኖስ ሐሙስ ሰዓት አይነበብም ብቻ ቤሩት ሊባኖስ ሐሙስ ባልታወቀ ምክንያት ሞተች ተባለ እና በእናንተ በኩል የምትችሉትን እሺ ኦኬ። ምክንያቱ ምንድን ያልችው? ከሟች ባልታወቀ ምክንያት ኦኬ። እሺ ውጭ ጉዳይ ደግሞ ለኤምባሲ የጻፈው ደብዳቤ ይሄ ነው። የውጭ ጉዳይ ሚኒስቴር ለኢፌዴሪ ቆንጽላ ጄኔራል ጽሕፈት ቤት ቤይሩት አቶ ደረጀ ወዳጁ ግዛ የሟች ባለቤት የተባሉ የኢትዮጵያዊ መጋቢት 16 ቀን 2018 ዓ.ም ባቀረቡት ማመልከቻ ሟች ቦሲ ማመልከቻ ሟች ቦሴ ከበደ ደረሱ የተባሉ ኢትዮጵያዊት ወደ ቤይሩት ከተማ ለስራ መሄዱንና በህመም ምክንያት ለምን በህመም ምክንያት ብለው ቀየሩት? ውጭ ጉዳይ ባልታወቀ ምክንያት አይሉም እንዴ? በህመም ምክንያት ህይወቷ ማለፉን ገልጸው ቤይሩት ቆንጽላ ጄኔራል ጽሕፈት ቤት የጠቃሿን አስክሬን ወደ ሀገር ቤት የሚላክበት ሁኔታ እንዲያመቻችላቸው ይጠይቀዋል። እናንተ ተቀብላችሁ ከውጭ ጉዳይ ደብዳቤውን ከመላካችሁ በፊት ውጭ ጉዳይ በራሱን የላከው በምን ምክንያት ብሎ ለምን በራሱ ይጽፋል? እናንተ ያስገባችሁ ማመልከቻ ላይ ህይወቷ ያለፈበት ሀገር ቤይሩት ሊባኖስ ተብሎ ከሟች ጋር ያላቸው ዝምድና ባለቤቴ ብሎ የሞቱበት ምክንያት ሲል ባልታወቀ ምክንያት ነው የሚለው። ባልታወቀ ምክንያት አይሉም። ለምንድነው ውጭ ጉዳይ በራሱ በህመም ምክንያት ብሎ ርዕስ የሚሰጠው?
ማለፉን ገልጸው ቤይሩት ቆንጽላ ጄኔራል ጽሕፈት ቤት የጠቃሿን አስክሬን ወደ ሀገር ቤት የሚላክበት ሁኔታ እንዲያመቻችላቸው ጠይቀዋል። በመሆኑም አስክሬኑ ወደ ሀገር ቤት እንዲላክላቸው አመልካች ነዋሪነታቸው ቤይሩት ሀገር የሆኑት ሚስ ከሽሪ ኮዱ ስልክ ቁጥር ከዛ የወከሉ መሆኑ ታውቆ ሚስዮኑ አስፈላጊውን ትብብርና ድጋፍ እንዲያደርግላቸው እየጠየቅን ለግንዛቤ ይረዳ ዘንድ የቀረበውን ማመልከቻና ተያያዥ ሰነዶች ከዚህ ደብዳቤ ጋር አባሪ አድርገን መላካችንን እንገልጻለን። እንዲህ ለእናንተ እኮ የውጭ ጉዳይን ተሳስታችኋል፣ እንደዚህ አይደለም እኛ የጻፍነው፣ ይስተካከልልን ማለት እኮ ትችሉ ነበረ። ይስተካከልልን እኮ ማለት ትችሉ ነበር። ሳይላክ ሳያስነብቧችሁ ነው እንዴ? እኛ እኮ ያወቅነው እዛ ከደረሰ በኋላ ሰላሙን ፎቶ አንስታ ለምንድ እንደዚህ ያደርጋችሁ ያስገባችሁት ምናምን ብላ ስትልክልን ነው ያወቅነው። ከዛ በኋላ ደግሞ ውጭ ጉዳይ ላይ እናስተካክል ምናምን ብለን ስንጠይቅ ሰላም ችግር የለውም በቃ እንዴ ገብቷል ምናምን አለችን። እንዴ በህመም ምክንያት ከተባለ እኮ የአስክሬን ምርመራ ምናምን መጠየቅ አይቻልም፣ በህመም ምክንያት ተብሎ። ለማንኛውም ግን ይመረመራል። ቆይ እስኪ ባለትዳር ከሆነች ባለቤቷን መጠየቅ ማን ነው? ኢትዮጵያ ያለችዋን ነው ወይስ መዳብየውን ነው የምትሉት? አሁን እኔ ልደውልላት ሴትዮዋ ጋር እስኪ ካነሳች ልደውልላት እና ልጠይቃት። የአክስቷ ልጅ ነኝ እላታለሁ። እሺ እሺ ውዴ፣ ድንቄ የአክስቷ ልጅ ነኝ እላታለሁ። እሺ አክስቷ ይሻላል። ኦኬ